ሰላም ጤና ይስጥልኝ የሮስ ቻናል ቤተሰቦች። እንግዲህ በዛሬ ቪዲዮ ከዶላር ጀርባ ስላሉ ሚስጥሮች እናወራለን። ከዛ በፊት ሁላችሁም ሰብስክራይብ ማድረግ እንዳይረሳ። በቀጥታ ወደ ቪዲዮ። እንግዲህ ይሄ የምትመለከቱት ስዕል ቼክሜት ይባላል። በ1831 የተሳለ ስዕል ሲሆን እና ሰዓሊውም ፍሬድሪክ ሞሪትስ በመባል ይታወቃል። እና ስዕሉ ላይ እንደምትመለከቱት ሴጣንና አንድ ወጣት ልጅ ቼዝ እየተጫወቱ ይመስላል። እና እንግዲህ ሴጣኑ አሸንፎ ወጣቱ ልጅ ደግሞ ተሸንፎ ሲጨናነቅ ይታያል ስዕሉ ላይ። እና እንግዲህ ይሄ ስዕል ለረጅም ጊዜ የሚታወቀው በእንደዚህ መንገድ ነበር። ነገር ግን ከጊዜዎች በኋላ ፖል መርፊ የተባለ የቼዝ ተጫዋች ስዕሉ እንደዛ እንዳልሆነ አስረድቷል። እንግዲህ ሴጣኑ እንደዚህ ትኩር ብሎ ልጁን የሚመለከተው ስላሸነፈ ሳይሆን በፍርሃት እንደሆነና ልጁ ገና አንድ የማሸነፊያ እድል ወይም ደግሞ አንድ ቻንስ እንዳለው ነገር ግን እንደተሸነፈ እያሰበ እንደተጨናነቀ ያሳያል። ሲጫወቱ እየተመለከታቸው ያለው መልአክም ምልክት ሊሰጠው እየሞከረ ቢሆንም ልጁ ግን በጣም ከመጨናነቁና ትኩረቱን ጌሙ ላይ ከማድረጉ የተነሳ ይሄንን ሊመለከት እንዳልቻለ ስዕሉ ያስረዳል። እንግዲህ ይሄንን ስዕል እንደ ምሳሌ ያመጣውላችሁ ምክንያት ዓለማችን ላይ ሃይ ፓወር ላይ ወይም ደግሞ ትልልቅ ስልጣን ላይ ያሉ ሰዎች የሚጫወቱትን ጌም ላጋልጥላችሁ ብዬ ነው። እንግዲህ ስለ ገንዘብ ወይም ደግሞ ስለ መገበያያ ስናነሳ ሁልጊዜ በየትኛውም የዓለም ክፍል ቢሆን ቅድሚያ የሚመጣልን ዶላር ነው። ምክንያቱም የዓለምን ኢኮኖሚ ዶሚኔት ያደረገ ከረንሲ ወይም መገበያያ ስለሆነ ማለት ነው። እንግዲህ ይሄ የምትመለከቱት ምልክት የአሜሪካን $1 ወይም ደግሞ ለመጀመሪያ ጊዜ ፕሪንት የተደረገው የዶላር ኖታ ላይ ያለ ምልክት ሲሆን ኦፍ ኮርስ እንግዲህ ምልክቶቹ የፍሪሜሰን ወይም ደግሞ የኢሉሚናቲ ናቸው። ነገር ግን ጽሑፏ ላይ ብቻ ነው ትኩረት እንድታደርጉልኝ የምፈልገው። አኑት ኩዊፕቲስ ይላልና አኑት ኩዊፕቲስ ምንድን ነው? እንግዲህ አኑት ኩዊፕቲስ ጥንታዊ የላቲን ፍሬዝ ወይም አባባል ሲሆን ዓላማችን ተሳካ ወይም ደግሞ የዓላማችንን መሳካት ፈቅዷል ማለት ነው። እና እንግዲህ እኛ እዚህ ጋር የምንጠይቀው ዓላማችን ተሳካ ያሉት እነማን ናቸው? የትኛውስ ዓላማቸው ነው የተሳካላቸው ብለን ስንጠይቅ እንግዲህ ወደ ኋላ ይመልሰንና የዶላር ባንክን የመሰረተው ሰው ወደ ቻርልስ ኤ ኮልተን ይወስደናል ማለት ነው። እንግዲህ ቻርልስ ኤ ኮልተን ዶላር ባንክ ስለሱ የጻፈው ባዮግራፊ ላይ እንደሚለው ከሆነ በፒትስበርግ ውስጥ የሚገኝ ሴንት ፒተርስ ኤጲስኮፖሳል ቸርች ቫይስ ፕሬዚዳንትና መስራች አባል እንደነበረ ይናገራል። እንግዲህ ይሄ ቸርች እናንተ እንደምታስቡት አይነት ቸርች አይደለም። ሁላችሁም ገብታችሁ ማየት ትችላላችሁ። የፌስቡክ ሎጓቸውን ላሳያችሁ። ይሄ ምልክት እንግዲህ የቤተ ክርስቲያኑ ባነር ወይም ደግሞ መለያ ምልክት ነው። እንግዲህ እንደምታዩት የተዘቀዘቀ መስቀልና ሁለት የተቆላለፈ ቁልፍ ይታያል። እና እንግዲህ ይሄ ነው የቤተ ክርስቲያናቸው ሎጎ ወይም ደግሞ መለያ ምልክት ማለት ነው። እንግዲህ የሰው ልጅ ለሁለት አምላክ ሊገዛ አይችልም እንደሚለው ለገንዘብ ወይም ለፈጣሪው፣ እነሱ ፈጣሪን ትተን ገንዘብን እንድናመልክ እያደረጉበት ያለበት ምክንያት ይሄ ነው። እንግዲህ ሌላ ቀለል ያለ ግጥምጥሞች ደግሞ ከፈለጋችሁ እዚህ ጋር እንደምትመለከቱት የኢሉሚናቲ ማህበር የተመሰረተው በ1776 ጀርመን ውስጥ ሲሆን እንግዲህ ዶላር ደግሞ መመረት የጀመረው በ1792 ነው። ግጥምጥሞሹን በደንብ አስተውሉት። እና እንግዲህ በመጀመሪያው ስዕል እንዳስረዳዋችሁ የሰው ልጅ ከጥንታዊ ስልጣኔ ጀምሮ ትግላችን ከሰው ልጅ ወይም ደግሞ ከኑሮ ጋር ሳይሆን ከሴጣንና ከመናፍስት ዓለም ካሉ ጠላቶቻችን ጋር ነው። እኔ እንግዲህ ገንዘብ የሰይጣን ነው ወይም ደግሞ መናፍስታዊ ዓላማ ብቻ ነው ያለው እያልኩኝ ሳይሆን ልክ እንደ ቢላዋ አስቡትና ለመክተፍ እንደሚጠቅመውና ለመውጋትና ሰዎችን ለመግደል እንደሚያገለግለው ገንዘብንም እንደ መገበያያ እንጂ እንደ አምላክ እንዳናየው ወይም ደግሞ እነሱ የፈለጉት ዓላማ እንዳይሳካላቸው ራሳችንን እንጠብቅ ለማለት ነው። እንግዲህ ሰብስክራይብ በማድረግ የሮስ ቻናል ቤተሰብ ይሁኑ። በቀጣይ በተሻለ ቪዲዮ እስከምንገናኝ መልካም ጊዜ